አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? የዩቲዩብ ተከታታዮች እንዴት ናችሁ? ደንበኞቼ ወዳጆቼ፣ ስራ እንዴት ነው? እንዴት እያደረጋችሁ ነው? የሳምቡሳ ስራ ምናምን ወላሂ በእኔ እየተገረረኝ ነው። ብቻ አልሐምዱሊላህ። እና ኮፒ ሊንክ ሼር አድርጉኝ። የኔ ኮሜንት አልጽፍልኝ ብሏል ነው የምላችሁ። እናንተ ላይ ለመደመር ኮሜንት አልጽፍልኝ አለ። እስቲ መላ ካላችሁ መላ በሉኝ። ኮሜንት ወደ ሰው አላስጥፈኝ አለ ዩቲዩብ ማለት ነው። ለመደመር ዩቲዩብ ወደ እናንተ አልደመረኝ አለ። መላ በሉኝ እሺ ውዶች፣ እና ተከታተሉ እንደው እንዴት እንደሚሰራ። በቀደም ሳምቡሳ ብዬ ግን ሳምቡሳ ነው ያው አጠቃላሉ ነው እንጂ የተለያየው አጅነውና ወይም ሊጡ አንድ አይነት ነው ማለት የአንድ እንትን ነው የሚሰራ ማለት ነው። ቅርጡም አንድ ነው። እንደዛ አድርጎ መስራት ይቻላል፣ ግን በሌላ ቅርጽ ነው የመጣን ማለት ነው። ሳምቡሳ ማለት ይሄ ነው። እንደ ሳምቡሳ አታውቂም ወይ እንዲያትሉኝ ብዬ ነው። በቀደም ሳምቡሳ ብዬ ነው ሸር ያደረኩላችሁ። ግን ያው ዙሮ ሳምቡሳ ነው ስሙ ብዬ ነው። ግን ስም አለው ሌላ ብቻ። እኔ ግን በሳምቡሳ ነው የጠራሁት እና ሳምቡሳ እውነተኛ ሳምቡሳ ይሄ ነው ለማለት ነው። እና ወዶችዬ ሸር አድርጉኝ እና ኮሜንቱ አልጥፍልኝ አለ። መላክ አላችሁ መላ በሉኝ። ከእናንተ ለመደመር አላስገባኝ አለ የኔ ማለት ነው። የሆነ ነገር ተዘግቶብኛል ማለት ነው። እና እሱን ነገር ደግሞ የምታውቁ መላ በሉኝ ማለት ነው። የምትችሉ ወላሂ። እና እኔ መስራት እፈልጋለሁ። አሁን የሰዓቱንም መጀመር እፈልጋለሁ። የዚህንም ኮሜንት ላይ ጻፉልኝ። የምታዩት የኔን ቪዲዮ የምታዩት ሁሉ የምታውቁትን አጋሩ ለኔ ማለት ነው። ማለት ኮሜንት የማያስጥፈኝ ምክንያቱ ምንድን ነው? ምንድን ሲዘጋ ነው? እና ይሄን መላበሉኝ ማለት ነው ውዶችዬ። እና ተከታተሉ ስሩ ፕላስ አጠቃላይ ሳምቡሳ እንዴት እንደሆነ። ሳምቡሳ በጣም ነው ደስ የሚለኝ፣ ሳምቡሳ መጠቅለል ማለት ነው። እና ይሄ ዱቄት ነው። ይሄ አሁን የእንትን ነው የፊኖ ዱቄት ነው፣ ማላከኪያ ነው። ሰዎቹ እንትን ያረጉታል፣ በዛው በጅብኑ ያረጉታል። ግን ይሄ ነው የሚላክከው። ኋላ ዘይት ሲገባ አይፈታም ማለት ነው። ጥርቅም አድርጎ የሚይዘው ያን ጅብኑ ግን ስለሚቃለጥ የጅብኑ ይቀር ስለሚቃለጥ ጅብኑ ይፈታል ማለት ነው። ገባችሁ አይደለም? ይሄ ግን ዱቄት ስለሆነ እዛው ላይ ይበስላል እንጂ የመፈታት ባህሪ አይኖረውም ማለት ነው። እንደዚህ አድርጋችሁ ቅብት። አሁን አንዳንዶቹ ደግሞ እንደዚህ ዝም ብለው እንዲህ አድርገው እንትን ይሉታል ማለት ነው። እንዲህ አድርገው ካላይ ዝም ብለው ልብስ ያደርጉታል። ግን በውስጥ መግባቱ ነው የሚመረጠው። በውስጥ እንደዚህ አድርጋችሁ ስታስገቡት ልክክ ይላል ማለት ነው። ቅርጿ ታምራለች። ሳምቡሳዋ ግን ይቺ ትንሿ ናት፣ ትልቁ አይደለም። ሳልገባ ምንም ነገር አይይዘውም ማለት ነው። ትንሽም ብትሆን መግባት አለበት በውስጥ። በዚህ በውስጥ ካልገባ የመያዝ ባህሪ ምንም አይኖረውም።
ታልጨመርኩ እኔ ኢትዮጵያ ነው ኢንሻአላህ 2 ዓመት የሚጨርሰው የዛሬ አመት ነው። እና ኮፕሊንክ አድርጉኝ ሀሳቤ ከተሳካ እኔም የዛሬ አመት በቤት እጦማለሁ ብዬ እጦማለሁ ኢንሻአላህ። አላህ ጋር አላህ የሚያውቀው ሁሉም ነገር አንጎራጎርኩባችሁ ውዶቼ፣ ይቅርታ። ሀገሬ ገብቼ መጣሁ። ሀገሬ ደርሼ መጣሁ። በሀሳብ ኢትዮጵያ ደርሼ መጣሁ። ኢትዮጵያ ደርሼ መጣሁ። ኢትዮጵያ ደርሼ መጣሁ። ረሞቀኝ ግልፉን ላብራው አላህ የታያችን አይደለም። እንደዚህ ተሰራ እንዳይላዘግብን። ትንሿ ናት ሳምቡሳዋ ማለት ነው። ትልቋ ሳምቡሳ አይደለችም። እሺ